እንዲህ እንለዋለን ነው እጃችንን እናወዛውዝለታለን። አይሰማም። የመጣው እንግዲህ ለእኛ ቃል ለማቀበል ነው። ከጋዜቦ ቤተል የመጣው ማለት ክላክስ ያረገስ እንደውለ ስልኩ ቢዚ ነው። ቆዳ የለበሰ ነው ወንበሩን እንዴት ቆዳ እንደለበሰ ሙሉ ስራውን ከ2 ሰዓት የተገናኘን 3 ሰዓት ላይ ጨርሰ ምንም ነገር ሳናወራ የተለያየንበትም ቀን አለ። በኳሊቲም በፊኒሽንጋችን በምንጠቀማቸው ማቴሪያሎች በዛ መልኩ መሄድ እንደ ምርጫ ሳይሆን እንደ ግዴታ እንደ ሙያዊ ግዴታ መወሰድ አለበት የሚል እምነት አለኝ። ስራውን ጀምረን ጨርሰናል እና ሰውዬው በጣም የሚያይ ስለነበር ሁሉም ሰራተኛ የተሰበሰቡ ሁሉም ሰራተኛ ተሜ ሳይመጣ ሁሉም ሰራተኛ ተሰብስቦ እዚህ ስራ ላይ እንከን አውጡ ተብሎ ማለት ነው። ሁሉም በቃ ቆራጭ፣ ገጣሚ፣ ሰፊ፣ ሞዴሊክ ሰራች ተሰብስቦ ሁሉም አይቶ አይ አሪፍ ስራ ነው ምንም እንከን የለውም ተብሎ የፊት ገጥመናል። እንደው ከዛ የኋላ ነበር እየገጠምን የነበረው። የሚገርም ከሩቅ ነው ገና አልጠራ ነውም እንደው ይመጣ ብለን አልጠበቅም ነበር። ልክ ሲመጣ ቆይ አቁሟል። ከዛ የሚገርም የነገረን እንከን በጣም ትልቅ እንከን ለሙያዎቹን እንዲታዩ ፈርቀዳጅና ብር የከፈተላቸው አንደኛ ተሚያ ፖሊስተሪ ነው። ለዚህ ደግሞ ታፒሴሪ አይታወቅም ነበር። በግሌ ለኳሊቲ ያለኝ ፍላጎት እጅግ ከፍ ያለ ብዙ ነገሮች ለድርድር ሊቀርቡ ይችላሉ። ኳሊቲ ግን ለድርድር መቅረብ ከሌለባቸው ነገሮች ውስጥ አንዱ የተሚያ ፖሊስተሪ ፒላር ነው ብዬ አስባለሁ። ከተሜ ጋር ብዙ ነገር ትማራለህ። ከስራ ባሻገር በጣም ከቤተሰብ ጋር ያለ ነገር ያጠነክርላል። ከጓደኞች ጋር ከሰራተኛ ጋር ያለ ነገር በጣም ያጠነክራልና በጣም ትልቅ ሰው ነው ተሜ። በጣም ብዙ እንደውም እኛን እንቆጠዋለን፣ እንተቸዋለን፣ አንዳንዴ ስልኩን እንቀመዋለን። በጣም ቢዚ ከመሆኑ የተነሳ አንዳንዴ ለኛው ጊዜ ስጥ፣ ለቤተሰቦችም ጊዜ ስጥ። ወርኪንግ ሀውር ይኖርሃል እንደ ማንኛውም ሰው ከጠዋት 2 ሰዓት እስከ ግፋቤል እስከ 12 ሰዓት እስከ 1 ሰዓት። እሱ ጋር ግን ይሄ የለም። ቤተል ነበርኩ በዛ ሰዓትና ዘዬ መሰለኝ የደወለልኝ ጋዜቦ ላይ ትንሽ አደጋ ስላጋጠመ እንዳትደናገጡ ነበር ያለውና ልጆች ጋር ስደውል ብዙ ነገር ወድሟል አሉኝ። አጠገቡም ባልሆንም በጣም ዋጋ አስከፍሎታል። እሱ በፋይናንስ እንደ ማንኛውም ሰው ያው ፊል ታደርጋለህ፣ እዝነት ይሰማሃል። ሰው ስራው ላይ የደከመበት ነገር በሆነች ማተር ኦፍ ሚኒትስ ውስጥ ሲጠፋ ያው ፊል ታደርጋለህ እንደ ሰው። ያንን ምንም የለም ምንም አላወራሁትም። ተሜን ራሱ በጣም ደነገጥኩት። አልጠበቅኩም እንደዛ ይቃጠላል። ስደርስ ሰራተኞቹ እቃ ሲያወጡ መሰለኝ ጠቋቁሯል። ግማሾቹ እጃቸው ነገር ሆኗል። ጥንካሬውን በጣም ነው ማደንቀው። የዛ ሰዓት ሞራል የሰው ሌላ ሰው ቢሆን ሞራል የመሰበር የተቃጠልበት ማሽኖች እነዛ ቆዳ መስፊያዎቹ ብዙ ማሽኖች አሉና እነዛን እያያቸው ዱቄት ሆነብን። ምናልባትም እኔ በስፍራው ብኖር ከሚጠፉት ነገሮች አንዱ ነኝ። እግዚአብሔር ይመስገን ተሜም አለመኖሩ ጥሩ ነው። ሰውም አይጎዳም። ሰራተኞቹ እንዳልኳችሁ በጣም ተቋቁረዋል። ከሰል ነው የሚመስሉት። ግማሾቹ ያስላሉ፣ ግማሽ የታመመም ሰው ነበር። አንድ ልጅ እግሯ የተጎዳች ልጅ ነበረች እና እነዛ ሁሉ ችግሮች ከኔ ባሻገር በብዙዎች ጥረት ርብርብ፣ በብዙዎች ቅንነት ጭምር ሾርት ፒሪድ ኦፍ ታይም ወደ ስራ ተመልሰናል። በቀን 20 መኪና ቢመጣ ማን ነው የሚሰራል? እንዴት አድርገን ነው የምንሰራው? እና ያን ሲል ምንድነው ይመጣል፣ በቀን 20 መኪና ይመጣል እና ማን ነው የሚሰራው ነበር። በዛ ምክንያት ፍሪዙም የተከፈተውና እንደውም ሳገኘው ምን አለኝ የቃጠሎ ሰዓት በኋላ እንዴ ቀላል እኔን ሲያየኝ ነው መሰለኝ ያለው ነው። እንዴ ቀላል ነው የሚያጋጥም ነገር እኮ ነው። አንተ አልዳ አይደል እንዴ ቤተል አለ አይደል እንዴ? በቤተል እኮ ነው ጋዜቦ የተከፈተው። አሁንም በቤተል ጋዜቦን ገብተን እንደውም በተሻለ ነገር እናደርገዋል ሲል አንዳንዴ የሚናገራቸው ንግግሮች የሆነ ያህል ነው የሚሰማ ሲያወራ። እዛ በቃጠሎ ወቅት እንግዲህ ከዛ ችግር የምንወጣ የማይመስላቸው ሰዎች ቁጥራቸው ቀላል አልነበረም እና ከዛ ችግር ወጥተን ከዛ በኋላም ስራችን አስፋፍተን ይሄው ቆመናል። ስለዚህ ማንም ሰው ከዚህ ሁኔታ ማወቅም መረዳትም ያለበት በህይወት ውስጥ የሚያጋጥም የትኛውም አይነት እንቅፋት የሚጥላችሁ ወደፊት ተሜ ተስፋ አይቆርጥ። ምንም ነገሮች ሲበላሽ ቶሎ የሚለው ምንድነው መፍትሄ። ለምን ተበላሸ፣ ማን አበላሸው፣ እንዴት ሊበላሽ ቻለ አይደለም የሚለው ምን እናርግ፣ እንዴት ነው ማድረግ ያለብን።
ብሎም ቤተ ስንሰራ ነገር ሲበላሽ ሁሉ እንሰብሰብ ብለው እንዴት ነው መስተካከል ያለበት? ማን ያበላሸው እንኳን አይልም። እንደ አዲስ እነዛን ሰብስበህ በአዲስ መልክ ስራ መጀመር እንትን ማለት ነው። ነገ የተሻለ ቀን ይመጣል፣ እንደውም የተሻለ ግን እንገነባዋለን አለ። የተሻለ ነገር ተገነባ። ከሚዜ ደረጃ ላይ እንደሚደርስ እንዳልኩ ነው ቅድም ብዬ ነበርና ቤተል ላይ እየሰራን ትምህርት ቤቱ ከመከፈቱ በፊት ይሁን ይላል በቀን 25 መኪና ወይ 20 መኪና ይመጣብናል። የሆነ ነገር እየሰራህ ልክ የሆነ ነገር ሲያጋጥምህ አይ ብለህ ወደኋላ የምትመለስ አይነት ተፈጥሮ ይዘህ የምትሰራ ከሆነ ወደፊት መሄድ የምትችልበትን እድል ነው እየተሻማ ወደኋላ ማሰብ የምትጀምረው። ስለዚህ የግድ ነው የቆምክበትን ቦታ አስጠብቀህ ከዛ ተነስተ ደግሞ ወደሚቀጥለው ስቴፕ ስለመሄድ ነው እንጂ ስራ ማሁን ላይ እግዚአብሔር ይመስገን አድረም እየሰራን ነው። እሁድም የባለ ማግስትም ገብተን እየሰራን በቃ ሁሉ ንጋጠቸዋለሁ የሚል ተስፋ መቁረጥን እኔ ለራሴም እስካሁን አላለማመድኩትም ወደፊትም አላለማመደውም እና ይህንን በዚህ መልኩ ነው እንግዲህ ሌሎች የሚያስተምራቸው ከሆነ ሊረዱት እና አሁን ለቆምንበት ነገር ካበቁን ነገሮች አንዱ ያ ችግር ነው። አሪፍ ነው። ሀስል በጣም ያስፈልጋል። ምንድን ነው ያው ካልተፈተንክ ጥንካሬ አይታይም። በየአቅጣጫው የሚደቁሱ ነገሮች ሲኖሩ እነዛን ተቋቁሞ መውጣት ነው። አቅም ማለት እሱ ነው። ሊሰባብሩ የሚችሉ ብዙ ነገሮች አሉ በዙሪያ ግን ለየትኛውም ነገር መሰበር እንደማትችል አሳይተህ ቆመህ እንደ ኔክስት ታይም ትልቆቹ ህልሞች ላይ አይኖችህን ሳትነቅል እነሱን ለማሳካት ከጣርን ከታተርን በእርግጠኝነት የሚያጋጥሙ ነገሮች ችግሮች ምናምን በጣም ደቃቃና ትናንሽ ናቸው ብዬ አስባለሁ።